የምንወድ የምናከብር ታላቁ የኢትዮጵያ በኢትዮጵያ የሙዚቃ ታሪክ ውስጥ ታላቅ ቦታ ያለና የትዝታው ንጉስ ጋሽ ማሙድ አህመድ እንኳን ለ80 ዓመት የልደት በዓል አደረሰ። እጅግ በጣም ደስ ብሎናል። እንደው ዛሬ ህዝቡ እንደዚህ ደስ ብሎት አንተን ለማመስገን አንተን ለማየት 80ኛ ዓመት የልደት በዓላትን ታላቁ የሙዚቃ ንጉሳችን ጋሽ ማሙድ አህመድ ብሎ ለማክበር እዚህ በመገኘቱ ምን ተሰምቷል? ትልቅ ደስታ ተሰምቶኛል። በእውነት ለመናገር ትልቅ ደስታ። ይኸው እኔን ለማድረግ መምጣታቸው እንደዚህ በማየቴ የሰጠኝ እድሜ እንደሚቀጥልልኝ ነው እንትን ማድረግ በእውነት እንደገና እድሜ እንደሚቀጥልልኝ እንደሚጨምርልኝ ነው ማለት ነው። ያው ደግሞ ጓደኛችን ለኔ ጓደኛዬ ነው። ሌላም ጓደኛ ነበረን። እኔና ሰለሞን እና ሸረፈዲን ሙሳ የሚባል ጓደኛሞች ነበረን እና ትውስታው ልነግራችሁ ትዝታው ልዩ ነው ትዝታችን እና ይህን ዝግጅት አዘጋጅቶ ሳላስበው አንድ ቀን ቁጭ ብለን ምሳ ስንበላ አንድ ዝግጅት እናዘጋጅ ምን ይመስላል? ደስ እንዳላልኩት ይኸውና አሁንም ደስ እንዲለኝ እሱም ደስ ብሎት ከጓደኞቹ ጋር ጓደኞቹ ህሊና ተፈራ እንዲሁ ደግሞ ህሊና ተፈራ አባቷ ትልቅ ሙዚቀኛ ነበሩ። ጋሽ ተፈራ በጣም ትልቅ ሙዚቀኛ ነበር። እንደገና ደግሞ ልጃቸው ጉልቱ ተፈራ ሌላ ሙዚቀኛ ነው። እህቱ ደግሞ ሌላ ስሟ ትዝ ባይለኝ ምናልባት ትልቅ ሙዚቀኛ እንደውም ስለ ሙዚቃ እየጻፈች ነው። ጀርመን ነው የምትኖረው እና ቤተሰቡ በእውቀት የደረጀ ነው። ህሊና ተፈራ ደግሞ በጽሁፍ አንዳንድ ዝግጅቶች በማዘጋጀት ንግግሮች በመናገር ማንም ሊደርስባት የማትችል ልጅ ነች። በእውነት ለመናገር ሰለሞንዬ ደግሞ ሌላ አዲስ አበባ ሆኖ ቴሌቪዥን ጣቢያ ሲሰራ የሚያቀርባቸው ዝግጅቶች ልነግራቸው እኔ ብቻ አይደለሁም ሙዚቀኛ ተመልካችን አድናቆቱ የተለየ ነበር። ምክንያቱም ልዩ ስጦታ አለው። ልዩ ስጦታ የማቅረብ ልዩ ስጦታ አለው። ለመስፈንም ይቃጣዋል እና በጣም በደንብ እኔ ኖር አዲስ አበባ ላለሁኝ እሱ ያንን ቀድቶ ፍጭት አድርጎ ይዘፍናታል። ሌላም ዘፈን ሳይዘፍን አይቀርም። እሱ ብቻ አይደለም በደንብ ሳያንጎራጉር ከህሊና ጋር ሳያንጎራጉር የሰማኋቸው እና እንግዲህ ለእሱም ለህሊና ተፈራ ሌላም መቼም ሊኖር ይችላል። እናንተም ለዚህ ዝግጅት እኔን ለማቅረብ የተሯሯጣችሁት ሰዓትና ጊዜያችሁን አካፍላችሁ እዚህ በመቅረጻችሁ ደስ ይለኛል። አመሰግናለሁ። እኔ ይህን እድል በማግኘቴ እግዚአብሔርን አመሰግናለሁ። በእውነት ለመናገር እግዚአብሔር አምላክ ትልቅ ነው። ለእኔም እድሜ ሰጥቶን ለጓደኛዬም እድሜ ሰጥቶት ይህን ዝግጅት በማዘጋጀቱ ደግሞ እኔ ትልቅ ክብር ይሰማኛል እና እግዚአብሔር መቼም እድሜ ቢሰጠኝ ውለታውን ለመመለስ እግዚአብሔር ያብቃኝ። ሌላ ምንም የምለው ነገር የለም። እንደው አንድ ጥያቄ ልጠይቅና ጋሽ ሰለሞን እናንተ የህይወት ጊዜ ረጅም ጊዜ ጓደኛሞች ናቸው? በጣም እና እሱ ማስታወቂያ ሚኒስቴር ገብቶ ሲጀምር ከዛ በፊትም በትምህርት ቤት ደረጃ እኔም ባላገኘው እሱ ያቀኛል፣ እኔም ባላቅ
እና ደግሞ በጣም የሚያቀራርበንም ሌላ ጓደኛ ነበረ፣ ነፍሱን ይማርና እንደዚሁ ሸረፈዲን ሙሳ የሚባል ነበር እና በሱ ምክንያት እኔና ሰለሞን እና ሸረፈዲን ሙሳ ሶስታችን የነበረን የህይወት ታሪክ የተለየ ነው። በእውነት ለመናገር በትዝታ አንተ መቼም አትታማም፣ በትዝታ መቼም አትታማም እና ምንም ማድረግ አይቻልም። እግዚአብሔር የተመሰገነ ይሁን እና ለመጪዎቹም እንግዶቼ፣ አክባሪዎቼ፣ አድናቂዎቼ ለእነሱም ክብር እግዚአብሔር ይስጣቸው። እሱንም ጓደኛዬንም ሰለሞን ክፍሌንም እድሜና ጤንነት እንዲጨምርለት ነው ፈልገው። ምናልባት አልፈልግም እንዳይለኝ አላውቅም እንጂ እመኝለታለሁ። አሁንም ጤንነትና እድሜ እመኝለታለሁ። እግዚአብሔር ደግ ነው፣ እንደሚያደርግልኝም ተስፋ አለኝ። ከእሱ በፊት ያደርገኝ በእውነት ለመናገር ትውልዱ ከእንደዚህ አይነት ፍቅር ትውልዱ ብዙ ሊማር ይገባል። ግን እሱም አስቦት ይህንን በማድረጉ እግዚአብሔር መቼም ታላቅ ነው። ብድሩን እሱ ይክፈለው። እኔ ልከፍለው አልችልም። ግን እድሜ ቢሰጠኝ አንጎራጉርለታለሁ እንጂ ሌላም ማደርገው ልክ ነው። እውነት ነው። አንተ እንግዲህ የኢትዮጵያ ሀብት የምስጋና እንጉርጉሮ አንጎራጉርለት በጣም ትልቅ እንግዲህ ጋሽ ሰለሞን ይህንን ሰምተህ በጣም ትልቅ ፕሮሚስ ነው የተገባልን። እንግዲህ ጋሽ ማሙድን ምስጋና ማቅረብ ይወዳል ይችልበታልም እና እናመሰግናለን የሚልም ደግሞ ህዝብ ለህዝብ ላይ ትልቅ ድምፅ ነበረው። በዚህ እንግዲህ የተካነ ነው ጋሽ ማሙድ። በእውነት ጋሽ ማሙድ ከአንተ ጋር ቁጭ ብለን ነገር ለመወያየት ያበቃንን እግዚአብሔር እናመሰግናለን። ረጅም እድሜ እንደገና ጨምሮልህ ደግሞ የልጅ ልጆችን በደንብ በሰፊው አይተህ አብረን ደግሞ ሌላ ክብረ በዓል ለማብቃት ለማክበር ያብቃል። በእውነት ከልብ አመሰግናለሁ። እኔም አመሰግናለሁ። ረጅም እድሜና ጤና። ይህ ንጋት ሚዲያ ነው። እኔ በእደ ማርያም አመጠ ነኝ። ቻናሌን ሰብስክራይብ በማድረግ ዩቲዩቤን ተቀላቀሉ።